ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወዳችሁ ውድ የመዲቲ ቤተሰቦች ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውደቶቼ በስደት ያላችሁ እህቶቼ ማለት ነው ሼር አድርጉልኝ። እውነት ይሄንን አሁን እኔ ይዤ የመጣሁትን ጉዳይ ማለት ነው አንድ ታዋቂ ቲክታከር የሚሆነ ሰው ቢናገረው የኛ ጉዳይ ነው። አሁን ለምሳሌ አሁን መናገር የምፈልገው በስደተኞች ጉዳይ ነው እና የሆነ ነገር ቢነገር በአንድ ቀን ታዳርሱታላችሁ እና ግዴታ ታዋቂ መሆን የለብኝም ይሄ ነገር እንዲደርሳቸው ማለት ነው እና ሼር አድርጉት። እንደገና ደግሞ በደንብ ቪው ያላችሁ እይታ ያላችሁ ሰዎች በዚህ ጉዳይ ስሩበት ማለት ነው። በጣም አዝኜ ማለት ነው የመጣሁት። ወላሂ በጣም ነው የሚያሳዝነው። በእርግጥ የስደተኞች ጉዳይ በጣም ብዙ ነገር አለ። ያው ይሄ አዲስ ነገር ላይሆን ይችላል፣ ግን ቢያንስ ማስተካከል የሚችል ነገር ነው። እዚህ ጋር አንትን ነበረች አንድ እህታችን መታ አዲስ ነች። ከዚህ በፊት ሌላ ቦታ ሰርታለች እና ለዚህ ለሳውዲ ደግሞ አዲስ ነች ማለት ነው እና ስታመጣ ሴትዮዋን እነሱ ጋር አውርታለች መሰል። እነሱ ደግሞ ያሏት ምንድነው ዋይፋይ ችግር የለውም ራሷ ትሙላ ነው ያሏት። አረቦች ደግሞ ችግራቸው ምንድነው ያሏቸውን ነው የሚያምኑት። በቃ መክተቡ ብሎኛል አልሰጥም። ቤት ውስጥ እኮ ዋይፋይ አለ እና ይችኛዋ ልጅ ስጫት ምናምን ስትላት መክተቧ ብሎኛል አልሰጥም አለች። ከዛ ልጅቱ ደግሞ ስትናገር በጣም ነው ያሳዘነች። ወላሂ የ4 ወር አራስ ነኝ አለች። በቃ የ4 ወር ልጅ ጥላ ነው የመጣችው። እንዴትስ ብላ አስችሏት እንዴትስ ብላ ትሰራለች ታዲያ ያለ ዋይፋይ? ልጇን ሳታገኝ ልጇ ያለበትን ሁኔታ እንትን ሳትል እንዴትስ ብላ ትሰራለች? እና ስጫት ምናምን ስትላት እዚህ ያለችው አብራት የምትሰራ ጓደኛ አልሰጣትም አንቺ ምን አገባሽ አለች ማለት ነው። እና መክተቦች የእንትን የሰራተኛ ብዛት ሊኖርባቸው ይችላል። በዛ መክተብ ውስጥ ብዛት ሰራተኛ ሊኖርባቸው ይችላል። ላይወሰዱላችሁ ይችላሉ ምናምን ልትቸገሩ ትችላለች። ግን ቢያንስ አሁን ለምሳሌ ዋይፋይ የሌለበት ቤት ከሆነ ችግር የለውም። ያች ልጅ እንደማንም ብላ እንደውም መሙላት እኮ አለባቸው። እሺ ዋይፋይ ከሌለ ቢያንስ እዛኑላቸው። እናንተ ያላችኋቸው ስለሆነ የሚሰሙት ማለት ነው። ቢያንስ እነሱ ምስኪን ናቸው። ደሞዝ እስከሚኖራቸው የሆነ ነገር እስከሚኖራቸው ድረስ እናንተ ሙሉላችሁ። ከዛ በኋላ ደግሞ እነሱ ይሞላሉ ብላችሁ ንገሯቸው በቃ። ከዛ ዋይፋይ ቤት ውስጥ እያለ አልሰጥም ማለች። ለምንድን ነው የማትሰጣት? መክተብ በራሷ ነው ስላላት ማለት ነው። እንዴ ምን አይነት ህግ ነው ይሄ? ሳውዲ አረቢያ የሚባል ሀገር ደግሞ ስም ብቻ ነው እንዴ? ኧረ ቢስሚላህ በጣም ነው የሚያስጠላው። በቃ ያቺ ልጅ በቃ ሰበርብር ነው ያለች። በቃ በጣም ጎበዝ የምትሰራ ልጅ ማለት ነው። እውነት የ4 ወር አራስ እንኳን አትመስልም ቢያንስ ስትሰራ ማለት ነው። 4 ወር ማለት ገና ምንም ያላገገመች ልጅ ነች እውነት ማለት ነው። እና እንደዛ እንኳን ሆና ትሰራለች። ግን ዋይፋይ አልሰጥም ካለቻት በኋላ በጣም አዘነች። በቃ ስብርብር አለች። በቃ ከዛ በኋላ አመማት ወስዳ ቀይራ ሌላ ይዛ መጣች ማለት ነው። እና ለምን ቢያንስ ለእንትናች ለደስታችን መንስኤ ወይም ደግሞ ለደስታችን የሆነ ነገር መሆን ካልቻላችሁ ለሀዘናችን ምክንያት አትሁኑ። በቃ እንዴ ሰው ብዛት ሊኖርባችሁ ይችላል። የሆነ የራሳችሁ የሆነ ችግር ሁሉም የራሱ የሆነ ችግር አለበት ሊኖርባችሁ ይችላል። ግን አስቡ፣ አስተካክሉት። እንዴ እቺ ሴትዮ እኮ ዋይፋይ እኮ ለሷ ብላ እኮ አትሞላም። ካለው ነው የምሰጣት። ልጆቿ ሌላ ሰራተኛ ከሚጠቀሙበት እኮ ነው የምሰጠው። እሷም ከምትጠቀምበት ነው የምሰጣት እንጂ ለሷ ብላ እኮ ወጪ የምታወጣው ነገር የለም። ለምን እንደዚህ እያላችሁ እኛን ችግራችን ታከብዱብናላችሁ? አመላቸውን ችለን ችግራችንን ችለን እየሰራን ነው አይደለም? ስራ እየሰራን ነው። ከዛም አልፎ ለምንድን ነው ሻምፖ እና ኮንዲሽነር ግዴታችን አይደለም ብሎ የሚያምኑ አረቦች አሉ። ሻምፖ እና ኮንዲሽነር ግዴታቸው ካልሆነ የንጽህና መሳሪያ አሁን ለምሳሌ በቃ እንደሱ አይነት እንደ ሻምፖ እንደ ኮንዲሽነር እንደ ቫዝሊን ማምጣት ግዴታችን አይደለም ብለው የሚያምኑ አረቦች አሉ። ያንን እያመጣን እየተጠቀም ለምንድን ነው ደግሞ ሌላ ዳታ በራሳቸው ሙሉ እያላችሁ አዲስ ህግ የምታመጡብን? ለምንድን ነው? በቃ
ለኛ ብለው እኮ አይደለም የሚሞሉት፣ ለራሳቸው ሲሉ ነው የሚሞሉት። ከነሱ ነው የሚያካፍሉን። እንደውም ምስኪን ናቸው የላቸውም። በቃ እንደዚህ ብላችሁ አስተካክላችሁ አውርታችሁ ብትሰጣቸው ምን ችግር አለ? ልክ እንዲወስዱላችሁ ብቻ ዋይፋይ በራሳቸው ይሙሉ። አረ ቢስሚላ፣ እኔ በጣም ነው ያሳዘነችኝ እውነት። በቃ እንዴት ትሆን በቃ መስራት ትፈልጋለች። የ4 ወር ልጅ ጥላ የመጣችው ችግር ነው አስጥሏት የመጣው እንጂ ገና እኮ ቁስሏ አላገገመችም። ይችላል እንዴትስ ብላ ትስራ? ልጇን ሳታይ ያለበትን ሁኔታ ሳታይ ልጇን እንዴት ብላ ታርጋግተስ ትሰራለች? ስራውን እንኳንም ልትሰራ ታመመች። እነሱ ምን ቸገራቸው? ወስደው ሌላ ያመጣሉ። ግን ለኛ ለምንድን ነው እንደዚህ አይነት አዲስ ህግ እያመጣችሁ ለእናንተ እንትን ምቾት ብቻ ለምንድን ነው እኛ እንደዚህ የምታስለቅሱን? ለምን ደጋግማችሁ ታስለቅሱናላችሁ? በቃ የእውነት ሼር አድርጉላቸው። በቃ እንደገና ደግሞ አሁን ይሄ ቪዲዮ ላይኖር ይችላል ምናምን፣ ግን በቃ ታዋቂዎቹ እሰሩበት በዚህ ጉዳይ። ለምንድን ነው አዲስ ህግ እያመጡ እኛን ሁሌ የሚያስለቅሱን? በጣም ነው የሚያሳዝነው። እውነት በጣም ያሳዝናል። አረ ቢስሚላ። በነገራችን ላይ ማለት ነው ይሄ ሳውዲ አረቢያ የሚባል ሀገሩ ብቻ ነው ስም፣ ሰዎቹ በላ። አረ ኳተር ማሪ። አረ ቢስሚላ ኳተር። አረ እኔ ኳተር ሰርቻለሁ፣ አይቼዋለሁ ኳተርን እንዴት እንደሆነ። እንኳን አይደለም የኛ መዳማችን ይቅርና እኮ እኛ ለምሳሌ እህቶቻቸው ጋር ወይም ደግሞ የሆነ ሀፍላ ምናምን በሚኖርበት ሰዓት እንሄዳለን። የዛን ያክል ለዛች ለተወሰነች ሰዓት እንኳን መታገስ ሲያቅተን ማለት ነው ወላሂ ስጡን እንላቸዋለን። 1 ቀን አናድርም፣ 2 ቀን አናድርም። ለምሳሌ የሆነ አስር ምናምን ወይም ደግሞ መግሪብ ከገባን አምሽተን 2 ሰዓት 3 ሰዓት እንገባለን ቤታችን። እንደዛ 4 ሰዓት 5 ሰዓት ቢያንስ እንገባለን። እሺ በዛ ለዛች እንኳን ስጡን ስንላቸው ይሰጣሉ። እኔ ሳውዲ አረቢያ ምን አይነት ህግ እንደሆነ በጣም ነው የሚያስጠሉት። በጣም ደግሞ አረቦች ችግራቸው የእነሱ ቢሮዎቹ ያሏቸውን ነው የሚሰሙት። አሁን ሴትዮ የመስጠት ችግር የለባትም። ለዚህኛው እኮ ሰራተኛ ሰጣታለች። ግን ቢሮ ምን አለ እንድትወስድለት ብቻ ምን አላት ዋይፋይ በራሷ ትሙላ። ከዛ ስጫት ምናምን ልጅ አላት እንደዚህ ብላ ስትነግራት ለምንድን ነው በቋንቋዋ ሲያወሯት ለምን አልመጣ አልሄድም አትልም ነበር? አሁን እዚህ መታ ትስጠኝ የምትል አልሰጥም አለች። እና በጣም ነው የሚያሳዝነው። በጣም ያሳዝናል። አዲስ ህግ እያመጣችሁ እኛን አታስለቅሱን። በቃ አታስለቅሱን። ሼር አድርጉት ሁላችሁም ማለት ነው። እርግጠኛ ነኝ